አውራ በቀሉ እስቲ አንዴ እንጨፍር ነይ ተወጫለሽ እንጨፍር በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ። የዳሽን ባንክ ክሬቲቭ ቻሌንጅ የውድድር ጊዜ ተጠናቆ 100% አሸናፊ መሆኑን ይፋ ያደረገው ክሊንተን አብርሃም ወይም በቲክቶክ ስሙ ባርኮት ለተከታዮቹና ድምጽ ለሰጡት በሙሉ ምስጋናውን አቅርቧል። ክሩ እንዳለ ቤት ውስጥ የለፋው በሙሉ ተሰብስቦ እየጠበቀን ነው። ሰው እንዴት እየሆኑ እንደሆነ እናያለን። በጣም ነው የማመሰግናችሁ ሁላችሁንም። አይኖ ከማንም በልጠን አይደለም ያሸነፍነው። እስቲ አንድ ሰው ማሸነፍ ስላለበት ከጨዋታው ውጪ ሆኛለው። እሺ እኔ እንዴት ብዬ ልንገራችሁ? በምን ቋንቋ በምን ቃል ልግለጽላችሁ? 1,300,000 እይታ ያገኘ ቪዲዮ ከ450,000 ብር በላይ ወጪ አድርገን የሰራነውን ስራ አንጋፋና ታዋቂ ሰዎችን አሳትፈን ኢቭን ሌላው ይቅር የቀንጃ ፊልም ዳይሬክተር ነው ዳይሬክት ያደረገልን ይሄንን ትልቅ ስራ። ይሄንን ሁሉ ጊዜ፣ ገንዘብ፣ ጉልበት ሰተን የሰራነውን ስራ ለአንድ ለውድድር አይመጥንም ሲባል ያማል። ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው። እኔ ስድስተኛ ነኝ። ሞት ማለት ላንቺ ምንድን ነው? ሞት ማለት የዘላለም ህይወት ማለት ነው። እንዴት ካልከኝ አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ጻድቅ ደፍሮ ነው የመጣው። አንድ ሰው አመጣ ወደ ቤት። በጣም መማር ይፈልጋል፣ ግን ገጠር ውስጥ ስለነበር መማር ስላልቻለ ሲመጣ ፋዘር በቃ ላሞች ነበሩ እኛ ቤት ከብት እየጠበቀ ይማራል በሚል ይዞት መጣ። ያ ሰው ግን ሲመጣ ሲነግረኝ ነው ለኛ ሲነግረኝ የሰማሁት። ጻድቅ ደፍሮ ነው የመጣው። በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞባል። ሰላም ዛሬ ደግሞ ሳቅና ቁም ነገርን የጨበጡ በርካቶችን ደግሞ ያነጋገሩ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንለፍ። ሰሞኑን ደግሞ በዶንኪቲው ቀርባ ብዙዎችን ያስለቀሰች እህታችን አለች። ቀጥታ ወደ ቪዲዮ ግቢኝ እናቴ ይውላልኝ ጎለቴ ደግፊኝ እናቴ ይውላልኝ ጎለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ ኃጢአተኛ ነኝ። አይዞሽ በቃ ተይው ይበቃል። ዝማሬ መላእክት ያሰማልን። ፊቴ ያለውን አላውቀውም በቀንም በሌሊት አድራጊ ገቦኔ በመውጣት መግባት አንድ አጠጣ ወደ ሳምቧ ይሄዳል። ሳምቧ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሱ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። አዎ ሰሚነሽ ኪዳነ ምሕረት በጣም ተአምር ነው ስል ወደ ሳምቦ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት። ምክንያቱም አታርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ከፋኝ ሲከፋው ደግሞ በጣም ፎግድ ነበርና ደስታዬ ሲሸሽ ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና
በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸው መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና ጽና በቃ በሰዓቱ ማንም ተተርፋለች ምናምን ያለ ሰው አልነበረም። እና እህቴ ሰሚነሽ ኪዳነ ምህረት ሄደች። እምነቷንና ጸበሏን ይዛልኝ መጣች። ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ። ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ሳይታወቅ በጣም ጎርቶኛል። ለዛ ሰርጀሪ ይሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል፣ ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧጧ። እህታችንም እግዚአብሔር ይማርሽ፣ እግዚአብሔር ጨርሶ ይማርሽ። እመቤታችን እስከ መጨረሻው ትዳር። በቀሉ ቀንሽ ደረሰ። በቀሉ ተዘጋጅ። በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚንስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ፈይን በቀሉ እስቲ አንዴ እንጨፍር ነይ ተወጫለሽ እንጨፍር። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቅዋ በቅዬ በቀሉ እስቲ ጨፍሪ። ተነሽ ጨፍሪ እንጂ 21 ውድድሩ ይካሄዳል። ሴዶና ጆኒ የሚያደርጉትን ውድድር በጉጉት እንጠብቃለን። እሺ የሰማችሁን ኮሜንት ላይ አጋሩኝ እስኪ። ህፃን ልጅ ደፍሮ ነው የመጣው። አንድ ሰው አመጣ ወደ ቤት። በጣም መማር ይፈልጋል፣ ግን ገጠር ውስጥ ስለነበር መማር ስላልቻለ ሲመጣ ፋዘር በቃ ላሞች ነበሩ እኛ ቤት ከብት እየጠበቀ ይማራል በሚል ይዞት መጣ። ያ ሰው ግን ሲመጣ ሲነግረኝ ነው ለኛ ሲነግረኝ የሰማሁት። ህፃን ልጅ ደፍሮ ነው የመጣው ሰው። አዎ። እና ብዙ ጊዜ እኔ ላይ የመድፈር ሙከራ አድርጎብኛል። ግን አንዴ ጮኪያ ስጮህ ድምጽ ይሰማል በሚል ፈርቶተ ያንን ነገር በጣም እስቲል አይምሮ ላይ ይመላለሳል። ተፈጥሮ ቢሆን ኖሮስ ደፍሮኝ ቢሆን ኖሮስ ይዛኔ የሚለው ነገር እግዚአብሔር እንዴት እንዳስመለጠኝ ነው የምነግርህ። እኔ ስጮህ ደንግጦ እሱ ይሰሙኛል በሚል ደንግጦ ጥሎኝ ወጣ። እና ብዙ ጊዜ ነገረኝ፣ ቁጭ አድርጎ ይነግረኛል። እኔ እኮ እንደዚህ አድርጌ አንዷን ህፃን ልጅ እንደዚህ አድርጌያታለሁና ደስ ምንም ችግር የለውም ምናምን እያለ እኔን አሳምኖ እንትን ለማለት ይነግረኝ ነበረ። እና እሱን ነገርው ማንም አያውቅም። እስቲ ደብቄው፣ ምክንያቱም ከሰሙ አሁን ፋዘር በጣም ኃይለኛ ነበር የዛን ሰዓት። አሁን ነው ትንሽ የተረጋጋው። በጣም ኃይለኛ ነው። ይሄ ነገር ቢሰማ ወይ ይገለዋል፣ ከዛ እስር ቤት ይገባል እና ብዙ ነገር ይፈጠራል። ግን እዛ ገጠር ስትኖር በጣም ብዙ ነገር ይደርስብሃል። ብዙ ጊዜ የመጥለፍ ሙከራ ተደርጎብኛል። ብዙ ያመለጥኩትን ነው በቃ እግዚአብሔር እንዴት እያስመለጠኝ እንዳለ ነው። በጣም ብዙ ነገርም አለ እዛ፣ ደስ የሚል ህይወትም አለ፣ የሚደርስብህም ደግሞ ትንኮሳዎች አሉ። ብዙዎች ደብቀው የያዙት ጉዳይ ይመስለኛል። በቤተሰቦቻቸው በዘመድም ሊሆን ይችላል። ብዙ ሴቶች እንዲህ የመደፈር ሙከራ ይደረግባቸዋል። ብዙ እናቶች ያው ደብቀው ስለሚይዙ ከዚህ አንፃር ማየት ራሱ በጣም ጥሩ ነገር ነው። አባትሽ የትኛውንም ሰው ነበር የሚቀበለው? ከምን አንፃር ነው? ይሄ በአገልጋይ ልብ ነው? አዎ በአገልጋይ ልብ ነው። እናንተን በምን መልኩ ነበር ፕሮቴክት የሚያደርጋችሁ? ቅንነታቸው ነው። ምንም ይፈጠራል ብለው አያስቡም። በዛ ጊዜ ምንም ሰው እኮ የሆነ ሰው መንገድ ጠፋብኝ ወይ ደግሞ መሸብኝ ካለ እኮ የምታሳድርበት ነው ገጠር ላይ እና ችግር የለው ምናምን ተብለህ በልተህ ጠጥተህ ነው የምትሄደው።
እና ማንም እንደዚህ ያደርጋል የሆነ ነገር ይፈጥርብኛል ብሎ አያስቡም። እና ከዛም አንፃር ነው በጣም ትልልቅ አገልጋዮች ከኛ ቤት ይወጣሉ። አሁን ወደ አሜሪካ የሚኖሩ ምናምን እኛ ቤት ውስጥ ያደጉ በጣም ደስ ብሏቸው። ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ቪው እና 40% ደግሞ ቮት ነው እና እሱ ቻሌንጅ ላይ እኔ ዩቲናስ ቪው 1.6 ሚሊዮን ነው፣ ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነውና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው፣ ከዛ ደግሞ ቮታቸው 5200 ነውና እኔ ሂሳብ በጣም ትንሽ ነው እንግዲህ እና እስኪ ማን ነው አሸናፊ ማን ነው የማውጤት ነው በላጭ እሱ ነገር ማወቅ ፈልጌ ነበር። እስኪ ንገረኝ። Okay, I'm not a mathematician, but I'm an engineer. So engineering is a combination of mathematics and science. So mathematician ነኝ ማለት እችላለሁ ማለት ነው። So በጣም ሲምፕል ጥያቄ ነው። ኤኒዌይስ ክራይቴሪያዎች አሉ። የመጀመሪያ የውድድሩ መስፈርት አለ። የውድድሩ መስፈርት እይታ 60% ያክል ክብደት ሲኖረው የህዝብ ድምጽ ደግሞ 40% ያክል ክብደት አለው ማለት ነው። ሶ የተሰጡ ጊቭኖች አሉ። ዩቲናስ ያገኘችው እይታና የህዝብ ድምጽ ስንት ነው? 1.6 ሚሊዮን እይታ እንዲሁም ደግሞ 7400 ቮት ወይም ደግሞ የህዝብ ድምጽ አግኝታለች። ወይራስ ኩተማና ብሩ ላይ ስንመጣ ደግሞ 1.9 ሚሊዮን እይታ እንዲሁም 5200 የህዝብ ድምጽ አግኝተዋል ማለት ነው። ሶ ማን ነው አሸናፊው ስንል ወደ ካልኩሌሽኑ እንገባለን ማለት ነው። በቀላሉ እንግዲህ የዩቲናስ ነጥብ ምን ያክል እንደሆነ ለማወቅ እንዲሁም ደግሞ የጉተማና ብሩ ነጥብ ምን ያክል እንደሆነ ለማወቅ የመጀመሪያ 60%ን እንስራ። 60%ን ካልኩሌት ለማድረግ እንግዲህ የሁለቶችን እይታ እንደምረዋለን። ያ ማለት 1.6 እና 1.9 ሚሊዮንን ስንደምረው 3.5 ሚሊዮን ይመጣል ማለት ነው። ዜን እንግዲህ ይሄንን ለዩቲናስ ለመስጠት ወይም ደግሞ የዩቲናስን ነጥብ ለማወቅ ያገኘችው እይታ 1.6 ሲካፈል ለቶታሉ ለ3.5 ሲባዛ ምን ያህል ነው? ሎዱ 60% ነው። ስለዚህ ስንት ይመጣል? 27.43 ፖይንት ይይዛል ማለት ነው። ኤንድ የህዝብ ድምጽ ደግሞ ያገኘችው እንግዲህ ሎዱ 40% ስለሆነ ሁለቱን ድምጾች እንደምራቸዋለን። ስንትና ስንትን? 5200 እና 7400 አጠቃላይ ስንት ይመጣል? 12600 ይመጣል ማለት ነው። ሶ አሁንም የዩቲናስን ለመስራት 7400 ሲካፈል ለ12600 ሲባዛ በ40% ያ ማለት በ0.4 ማብዛት ማለት ነው። ስለዚህ ስንት ይመጣል? 23.49 ነጥብ ይመጣል ማለት ነው። ሶ የዩቲናስ ጠቅላላ ነጥብ ማለት የ60%ቱ 27.43 ይመጣል ሲደመር የ40%ቱ ደግሞ 23.49 ይመጣል። አጠቃላይ 50.92 ይመጣል ማለት ነው። ኤንድ ወደ ጉተማና ብሩ ስንመጣ ደግሞ እይታ 60% ማለት ነው። አጠቃላይ ያገኙት 1.9 ነው ሲካፈል ለቶታሉ ለ3.5 ማለት ነው ሲባዛ በ60 ወይም በ0.6 ሲባዛ ስንት ይመጣል? 32.57 ይመጣል። ኤንድ የህዝብ ድምጽ ደግሞ 40% 5200 ድምጽ አግኝተዋል። ቶታሉ የሁለታቸው ስንት ነው? 12600። ስለዚህ 5200 ሲካፈል 12600 ሲባዛ በ0.4 ወይም ደግሞ በ40% ስንት ይመጣል? 16.51 ይመጣል ማለት ነው። ሶ ጉተማና ብሩ ጠቅላላ ያገኙት ነጥብ ከ60%ቱ 32.57 ሲደመር ከ40% ወይም ደግሞ የህዝብ ድምጽ 16.51 ሁለቱ ድምሩ ስንት ይመጣል? 49.08 ይመጣል ማለት ነው። ስለዚህ ከሁለታቸው አሸናፊ ሆነው 50.92 ያመጣው ሲሆን ተሸናፊ ደግሞ 49.08 ይሆናል ማለት ነው። ሁለቱን ሲደምሩት 50.92 እና 49.08 ሲደምሩት 100 ይመጣል ማለት ነው። ስለዚህ ልዩነቱ በጣም ጠባብ ስለሆነ ነው እሷ የተወዛገበችው። አሸናፊዋ ማነች ማለት ነው? ዩቲናስ ነች ማለት ነው። ፒስ ዋው ወንድማችንም አስረድቷታል ዩቲናስን ማለት ነው። ማን ነው ነጥቡት በትንሽ እንስላለብኝ ብላ ነበረ። ጭንቅላት አንዳንድ ጊዜ ይጥፋ። አስረድቷታል። እስኪ እናንተ ሀሳብ ካላችሁ አከለ
ብዙዎች በዳሽን ሱፐር አፕ ቻሌንጅ በጣም ቅሬታ እያቀረቡ ነው። ምንድነው ቅሬታቸው የሚለውን አብረን እንይ። የዳሽን ባንክ ሱፐር አፕን ቻሌንጅ ማልቀላቀልበት ዋነኛ ምክንያቴ 1 ሚሊዮን ቪው ስለማላገኝ ነው። ከ1 ሚሊዮን ቪው በላይ የሚያስገኝ አይዲያ አለኝ። ነገር ግን ቻሌንጁ በቮት ነው። በቮት የሚሆን ቻሌንጅ ላይ ደግሞ ወይ መነጋገሪያ መሆን አለባችሁ ወይ ፌመስ መሆን አለባችሁ። ምክንያቱም ሰው የሚያውቀውን ሰው ነው ቮት የሚያደርገው እንጂ አንተ እዚህ ጋር ጥራት ያለው ስራ ስለሰራክ ስለለፋክ ወጪ ስለወጣክ በሚል ሄዶ ቮት አያደርግም። የሚያውቀውን ሰው ነው ቮት የሚያደርገው። በምሳሌ ደግሞ ከሄድን የአምና ቲክቶክ ክሬቲቭ አዋርድ አለ። ሶ እንደኔ በቃ ፌመስ ሰው የተቀላቀለበት ቻሌንጅ ላይ አትቀላቀሉ። በቮት የሚሆን ቻሌንጅ ላይ አትቀላቀሉ። በቃ ወይ በኢንጌጅመንት ወይ በቪው የሚሆን ቻሌንጅ ላይ ተቀላቀሉ ብዬ አስባለሁኝ። የኔ አይዲያ ነው ይሄ እና ከዚህ በኋላ ደግሞ እንደዚህ ቻሌንጅ የምታመጡ ድርጅቶች በቪው እና በኢንጌጅመንት ብታረጉት ጥሩ ነው። ብቻ የተቀላቀላችሁ ሰዎች ጉድ ላክ ይመቻችሁ። እውነታችን በቪው እና በኢንጌጅመንት ቢደረግ ቦት ማለት በጣም ታዋቂ ካልሆንክ በስተቀር ቦት የሚያደርግ የለም እያለች ነው። እኔ እንጋራለሁ። እናንተ መልሳችሁን ኮሜንት ላይ ቁጭ አድርጉልኝ። አንድ ወንድማችን ከዳሽን ባንክ ሱፐር አፕ ቻሌንጅ አስወጥተውኛል ምክንያቱ ምንድነው የሚለውን አብረን እንይ። ከጨዋታው ውጪ ሆኛለው። እሺ እኔ እንዴት ብዬ ልንገራችሁ? በምን ቋንቋ በምን ቃል ልግለጽላችሁ? በጣም ብዙዎቻችሁ አሁንም እየደወላችሁልኝ ነው። በጣም ብዙዎቻችሁ እየጻፋችሁልኝ ነው። አላቅም እንዴት ብዬ ላስረዳችሁ። አሁንም ቮት ውስጥ አልገባህም እያላችሁኝ ነው። አዎ አልገባውም። ከዳሽን ባንክ ሱፐር አፕ ክሬቲቪቲ ቻሌንጅ ተሰርዘናል፣ ታግደናል። ከጨዋታው ውጪ ሆኛለው። ምን ላድርገው? ማርያምን ትላንትና ላይ አንድ ቪዲዮ ሰርቼ አጋርቻችሁ ነበረ። በጣም በጥቂት ሰዓት ውስጥ ብዙ ሺህ ሰው አየው። ነገር ግን ቪዲዮ ወርዷል። አሁን ማለት አግዙኛ፣ በቃ አግዙኝ ምላችሁ እናንተ ነው አይደለ? ቢያንስ 2 ጊዜ እኔን ሼር እና ኮፒ ሊንክ አድርጉ። ማገዝ እንዴት ይከብዳችኋል ወገን? እንዴት ያቀታችኋል? 2 ጊዜ ኮፒ ሊንክ አድርጉልኝ። ቪዲዮ እንዳይወርድ አግዙኝ፣ በቃ አግዙኝ። ይሄን ብቻ አድርጉልኝ። አትሊስት እኔ ትንሽ የሚያመኝ ትንሽ ያንን ጉዳዩን መቀበል ያቃተኝ አስቡት እናንተ 1,300,000 እይታ ያገኘ ቪዲዮ ከ450,000 ብር በላይ ወጪ አድርገን የሰራነውን ስራ አንጋፋና ታዋቂ ሰዎችን አሳትፈን ኢቭን ሌላው ይቅር የቀንጃ ፊልም ዳይሬክተር ነው ዳይሬክት ያደረገልን ይሄንን ትልቅ ስራ። ይሄንን ሁሉ ጊዜ፣ ገንዘብ፣ ጉልበት ሰተን የሰራነውን ስራ ለአንድ ለውድድር አይመጥንም ሲባል ያማል። ውድድር ነው፣ ማሸነፍ መሸነፍ ያለ ነው። እኔን የተሰማኝ ግን እንደ መጀመሪያችን ለውድድር ውስጥ መግባት ለኛ ትልቅ ነገር ነው። ሱፐር አፕ ሜንሽን አላደረክም ብሎ ዳሽን ከጨዋታው ውጪ አድርጎናል። ስለዚህ ይሄንን ነው ለነግራችሁ የምንችለው። ይሄ ቪዲዮ እንኳን ቢያንስ እንኳን እንዳይወርድ አግዙኝ። በቃ 2 ጊዜ ብቻ ኮፒ ሊንክ ሪፖስት አድርጉልኝ። ከልብ አመሰግናለሁ። ማርያምን ነው መነግራችሁ። ነገ በጣም በተሻለ ስራ እንደምንገናኝ አምናለሁ። ከሁሉም በላይ ከቆምኩባት ምድር በላይ የማምናት ወላዲታ አምላክ አሁንም ከጎን ያለች። ወንድማችንም እንደሰማችሁት የለፈውበት ቪዲዮ ወርዶብኛል። ምክንያቱም ዳሽን ባንክ ሱፐር አፖች አልተቀበሉም፣ ምክንያቱም አይመጥንም ተብያለሁ። የቀንጃ ፊልም ዳይሬክተር ራሱ ዳይሬክት አድርጎልኝ ብዙ የለፋንበት ብዙ ወጪ ያወጣንበት ብዙ ጊዜ ብዙ ገንዘብ ያወጣንበትን ቪዲዮ አውርዶብኛል፣ አንቀበልም ብሎብኛል እያለ ነው። እስኪ እናንተ ከአካውንቱ እየገባችሁ 2 ጊዜ ኮፒ ሊንክ አድርጉለት ለወንድማችን። እንትኑ ያው ደግሞ የለቀቀው ቪዲዮ እንዳይጠፋበት ለብዙ ሰው እንዲዳረስለት ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዳሽን ባንክ ሱፐር አፕ አሸናፊ ታውቋል። እሱ ማን ነው የሚለውን አብረን እንይ። የዳሽን ባንክ ክሬቲቭ ቻሌንጅ የውድድር ጊዜ ተጠናቆ 100% አሸናፊ መሆኑን ይፋ ያደረገው ክሊንተን አብርሃም ወይም በቲክቶክ ስሙ ባርኮት ለተከታዮቹና ድምጽ ለሰጡት በሙሉ ምስጋናውን አቅርቧል። ባርኮት በቪዲዮ መልእክቱ እንደገለጸው በዚህ ውድድር ላይ አሸናፊ የሆነው ከሌሎች ተወዳዳሪዎች የተለየ ወይም የበለጠ ስራ ይዞ በመምጣት ሳይሆን በተሰጠው የህዝብ ድምጽና እይታ መሆኑን ተናግሯል። አክሎም በዚህ የዳሽን ባንክ ውድድር ላይ የተሳተፉ ሁሉ በፕሮዳክሽንና በክሬቲቪቲ ከፍተኛ አቅማቸውን ያሳዩበትና ከዚህ ቀደም ያላሳዩትን ችሎታቸውን ያወጡበት ድንቅ ውድድር እንደነበር ገልጿል። ድምጽ ለሰጣችሁኝ፣ ቪዲዮን ለተመለከታችሁና በተለያዩ ከተሞች ሆናችሁ ለመረጣችሁኝ ሁሉ ምስጋና ይድረሳችሁ ብሏል። በተጨማሪም እንዲህ አይነቱን የመወዳደሪያ እድል ላዘጋጀው ለዳሽን ባንክ ምስጋናውን አቅርቧል። ባርኮት ስለ ዳሽን ባንክ ሲናገር ከ2 እና ከ3 ዓመት በፊት ጀምሮ የግል የድርጅቱንና የዩቲዩብ የዶላር አካውንቶችን በዳሽን ባንክ ከፍቶ አገልግሎትን አምኖበትና ወዶት የሚጠቀምበት በመሆኑ ማስታወቂያውን እንደሚገባው አምኖበት መስራቱን ገልጿል። ለባርኮት የእንኳን ደስ አለህ መልእክቴን ማስተላለፍ ፈልጋለሁ።
ባርኮት ስራዎቹ ላይ ይጠበባል፣ ይራቀቃል፣ ይገባዋል ላለው ለወደፊት በበርካታ ስራዎች እንደምናየው ሙሉ እምነት አለኝ። ከናጋሮችህ እንኳን ደስ አለህ። ጋይስ በጣም ደስ ብሎኛል። እግዚአብሔርን እምላችሁ አሁን ገና ነው ውድድሩ ያለቀው። ውጭ ነበርኩኝ አንድ ቦታ ሰው አሁን እየገባው ነው ወደ ቤት። ክሩ እንዳለ ቤት ውስጥ የለፋው በሙሉ ተሰብስቦ እየጠበቀን ነው። ሰው እንዴት እየሆኑ እንደሆነ እናያለን። በጣም ነው የማመሰግናችሁ ሁላችሁንም። አይኖ ከማንም በልጠን አይደለም ያሸነፍነው። እስቲ አንድ ሰው ማሸነፍ ስላለበት ብቻ ነው። እሱን በሰፊው እንመለሳለን። አሁን ግን ውስጥ ልግባና ላሳያችሁ ጋይስ። ስንት ሰዓት ነው እንዴ? ኦልሞስት 6 ሰዓት። የስ እንዴት ነው የሚጠፋው ነገር? እንድባንዋና ይሄ በነገራችን ላይ በጣም ብዙ ሰው የገንዘብ ጉዳይ ይመስላል። ገንዘቡን እውነቱን ለመናገር ብዙ ነው። ገንዘቡን ማሽተን ሳይሆን ግን ይሄ አንደኛ የመባልና ያለ መባል ጉዳይ ነውና በጣም ደስ ይላል። የሳይ ክፈት ክፈት አትክፈት ባርኮትም ደስታውን በሚገባ ከቤተሰቦቹ ከጓደኞቹ ጋር እንደምታዩት ገልጾታል። እስኪ በባርኮት ደስታ ደስ ያላችሁ ኮሜንት ላይ አሳውቁኝ። እንኳን ደስ አለ በሉኝ። ባርኮትም ማለት ነው ቻሌንጁን አሸንፏል። የለፋበት የደከመበትን ቻሌንጅ አሸንፏል። አሁን ደግሞ ባርኮት የተናገረው ነገር አለ። እስኪ ወደ ቪዲዮ። እግዚአብሔር የተመሰገነ ይሁን። እንግዲህ ውድድሩ ተጠናቋል። በቪውም በቮትም ደግሞ 100% አሸናፊ ሆነናል። ምስጋና ለእናንተ ይሁን የቲክቶክ ቤተሰቦቻችን። ዛሬ እንግዲህ አንድ ነገር መናገር ፈለኩኝ። እኛ ዛሬ አሸናፊ የሆነው ከሌሎች ተወዳዳሪዎች የተለየ ስራ ወይም ከሌሎች ተወዳዳሪዎች ሲኒማቲክ በሆነም በፕሮዳክሽንም በክሬቲቪቲም በጣም ከፍ ያለ ስራ ይዘን መተን ሳይሆን እንዲሁ የሆነ ተወዳዳሪ አንደኛ መባል ስላለበት ነው እንጂ ከሌሎቻችሁ የተሻለ ስራ ይዘን መተን አይደለም። አይታችሁ ከሆነ የዳሽን ባንክ ቻሌንጅ ላይ በጣም የሚገራርሙ ስራዎች ነው የታዩት። እንደውም በዚህ ቻሌንጅ ላይ ኢንፍሉዌንሰሮች አቅማቸውን አሳይተዋል። እስከዛሬ ያላሳዩትን አቅም፣ ያንዳንዶቹ ሲኒማቲክ የሆነ ስራ፣ ያንዳንዶቹ የፕሮዳክሽን ጥራት፣ ያንዳንዶቹ ክሬቲቪቲ በጣም የሚያስቀና፣ አብዛኞቹ በሜካፕ ራሳቸውን ቀይረው የትወና ችሎታቸውን ያሳዩበት ውድድር ነውና እነ ባርኮት አሸናፊ የሆኑት በእውነት ነው የምላችሁ፣ ይሄ ልባችን ውስጥ ያለ እውነት ስለሆነ ነው። አሸናፊ የሆነው ከሌሎቹ ተወዳዳሪዎች በምንም በልጠን ሳይሆን ቪዋችንና ቮታችን ጥሩ ስለነበረ አሸናፊ ሆነናል። ከዛ ውጭ ግን ሁላችንም አሸናፊዎች ነን። ይሄን በደንብ ሁሉም ሰው እንዲያቀል እንፈልጋለን። ቮት ያደረጋችሁን ሰዎች፣ ቪዲዮአችን የተመለከታችሁልን ሰዎች፣ በተለይ ቮቱ ላይ ደግሞ በተለያየ ከተሞች ያው ባርኮት እየመረጥን ነው እያላችሁ በጣም በብዙ ከተሞች ፎቶ እየላካችሁልን ነበረ። አሁን በዚህ ከተማ እንትና የሚባል ሰው ያልን መጥራት አንችልም፣ በጣም ብዙ ስለሆነ ማለት ነው። ስለዚህ የትኛውም ከተማ ላይ የመረጣችሁንን ሰዎች ፎሎወሮቻችንን ከልብ አድርገን እናመሰግናለን። ዳሽን ባንክም ደግሞ ይሄን የመሰለ ውድድር ስላዘጋጃችሁ ልናመሰግናችሁ እንፈልጋለን። እውነቱን ለመናገር አምነንበት ነው የሰራ ነው። አገልግሎታችሁን እኛም እናውቀዋለን። ለምሳሌ እኔን ፐርሰናሊ ብትጠይቁኝ የድርጅታችን ፒኤልሲ አካውንት የከፈትነው በዳሽን ባንክ ነው። የዩቲዩብ ዶላር አካውንታችን የከፈትነው በዳሽን ባንክ ነው። ፐርሰናል አካውንቴ የኔ የግል አካውንቴ በዳሽን ባንክ ነው። ይሄ መቼ ነው ካላችሁ
ገና ከ2 ዓመት ከ3 ዓመት ምናምን በፊት ምክንያቱም በአገልግሎቱ ደስ ስለምሰኝ ማለት ነው። በአገልግሎቱ ደስ የምሰኝበትን ባንክም ማስታወቂያ ስለሰራን ነው። ቆንጆ ማስታወቂያ ይሰራን። አንዳንዴ አምናችሁበት ስትሰሩ የበለጠ ከፍ ይልም እንደዛ ነው የሆነው። አሁንም ደግሞ እጅግ በጣም ህይወትን የሚያቀለው የዳሽን ሱፐር አፕን በማውረድ ዳውንሎድ ያረጋችሁ አሁንም ተጠቀሙት። የምር ህይወትን ያቀልላችኋል። እንግዲህ እግዚአብሔር ይስጥልን። አመሰግናለሁ። Thank you guys. ዋው ባርኮትም እንደዚህ ደስታውን ገልጿል። እኔ ብቻ አይደለሁም አሸናፊ፣ ሁሉም ሰው ነው አሸናፊ። ሁላችሁም በየከተማው በየሀገራችሁ የምትኖሩ ሁላችሁም ቦት እንደሰጣችሁ እንዲሁም ደግሞ በየገባችሁ በየሚሴጁ ባርኮቴ መርጠኛል ያላችሁኝ ሁሉ ለሁላችሁም አመሰግናለሁ ብሏል። ምስጋና ፕሮግራም አቅርቦላችኋል። እንኳን ደስ አለህ በሩልኝ። ያንን ልብ የሚሰብር ለ18 ዓመታት ሙሉ በፍቅርና በጽናት የተፈተነውን የእህታችንን የስንታየውና የባለቤቷን ያቶ ለማን ታሪክ ታስታውሱታላችሁ። 18 ዓመት ሙሉ በዚህ ሁሉ በከራ ውስጥ አልፈሽ ዛሬም ይድናል። ስለ እውነት ነው ምልክ ይድናል። ፈጣሪ የሚሳነው ነገር የለም። በትክክል ድንድኝና አንድ ቀን በእግሩ ቆሞ ይሄዳል። የድሮ ፊቱን፣ የድሮ ሰውነቱን፣ የድሮ ጭንቅላቱን፣ መልካምነቱን አይቼ ከዛ በኋላ እኔን ውሰደኝ እሱ ሳይሆን በቃ ባለቤቷ አቶ ለማ ከከባድ የመኪና አደጋ በኋላ መናገርና መንቀሳቀስ አቅቶት ለ12 ዓመታት ሙሉ በጨለማ ውስጥ ሆኖ እንደ ሕፃን ልጅ አልጋ ላይ በወደቀበት ጊዜ በቃሽ ትዳርሽን አፍርሰሽ ሕይወትሽን ምሪ ተብላ ስትመከር ያ ደግ የምወደው ባሌን ጥዬ በፍጹም አልሄድም፣ ከዳነ አብረን እንኖራለን፣ ከሞተም ቀብሬ እሄዳለሁ ብላ በፍቅር የጸናችው የዚያች ጽኑ እናት እንባ ዛሬ በደስታ ታብሷል። የተወደዳችሁ ተመልካቾች ያለነው ስንታየው ቤት ነው። ይህ የስንታየው ጓዳ ነው። መድኃኔዓለም የተመሰገነ ይሁን። አሜን። ሞልቷል። እግዚአብሔር ይመስገን። ሩስፋ መድኃኔዓለም የተመሰገነ የቤት ኪራይና የባንክ ዕዳ ተከዝኖባቸው የያዙት የኮንዶሚኒየም ቤት እስከ 700 ሺህ ብር ዕዳ ደርሶበት በጨረታ ሊሸጥባቸውና ጎዳና ላይ ሊወድቁ ጫፍ ደርሰው ቤት ውስጥ የሚበላ እህል እንኳን አልቆ ተስፋ በሚያስቆርጥ ሁኔታ ውስጥ በነበሩበት ቅጽበት የእግዚአብሔር ታምርና የደጉ ሕዝባችን ኅብረት ታየ። ቤታችሁ ውስጥ አሁን ጤፍ አለ የተፈጨ? የለም። ፍሩ ዱቄት አለ? ክርስቶስ በማርኩ ምንም የለም። በርበሬ የለም? እሱም ቢያንስ ከ4 ዓመት 4 ዓመት በቃ ወደ 6 ዓመት 7 ዓመት ይሆናል እሱ ከተዘጋጀ ጭራሽ። ታሪካቸውን በንቁ ፖድካስት ወይም አንቂ አንደበቶች ሚዲያ አማካይነት ለሕዝብ ይፋ ከሆነ በኋላ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያንና ኤርትራውያን ክርስቲያኑም ሙስሊሙም በአንድነት ተንቀሳቀሱ። የተደቀነው 700 ሺህ ብር የቤት ዕዳ ሙሉ በሙሉ ተከፍሎ ነፃ ወጥተዋል። እንኳን ደስ ያለን፣ ዕዳው ተዘግቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ስንታየው አዘጋጅታ የጠበቀችን ስቴትመንት ሲደመር አሁን 800 ሺህ ብር አልፈናል። እነሆ ስንታየውን ያስጨነቃት የቤት ዕዳ ተዘጋ። በረሃብ ተጎድቶ የነበረው የስንታየው ጓዳ በጤፍ በዘይት በበርበሬና በአስቤዛ ሞልቶ ከዓመት በላይ የሚበቃ በረከት ተደራርቦበታል። ማጀትሽ ሞልቷል ስንታየው? አዎ እግዚአብሔር የተመሰገነ ከመባለው በላይ ሞልቶ ተርፎ ሁሉም ነገር ተርፎ ቁጭ ብሏል። እግዚአብሔር የተመሰገነ እልል በሉ እስቲ። መድኃኔዓለም ክብሩ ስፋኔ ጌታ ሁሉም ተርፎ ቁጭ ብሏል። ለዓመት እንኳን እግዚአብሔር እድሜ ቢሰጠን ከዓመትም በላይ የሚሆነው
ከቀን አልፎ ለአመት የሚሆን ቤት ሻለ አመትም የሚያልፍ እግዚአብሔር ይመስገን። ስለ እውነት ስነግርህ ከአመትም የሚያልፍ እንዴት አድርጌ እንደምናገር መድኃኒዓለም የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ወንድም እህቶቻችን ባደረጉት ድንቅ ርብርብ የተሰበሰበው ድጋፍ ከ1.79 ሚሊዮን ብር በላይ አልፏል። ከሁሉም በላይ ደግሞ ልብ የሚነካው ነገር አቶ ለማ በካሜራ ፊት ቀርበው በተሰበረና በፍቅር በተሞላ አንደበታቸው ስለ ባለቤታቸው ስንታየው ሲናገሩ ከማንም በላይ እወድሻለሁ፣ እንደ ነፍሴ ነው የምወዳት በማለት ላለፉት 18 ዓመታት ላደረገችለት ታላቅ መስዋዕትነት ምስክራቸውን ሰጥተዋል። ስለ ስንታየው ልጠይቆት ነው። ስንታየው ምን አይነት ሚስት ነች? ምን አይነት ልበሏት? እኔ እንደማውቀው ራሴ ማለት ደራሴ ማዘ እንደ ራሴ ነች። የራሴ አካል ነች። የራሴ አካል ነች። እውነት ነው። ከዚህ በላይ አካል መሆን ምን አለ? ምንም በደንብ አሳይታናለች። አካል ሆና አብራ ዘልቃ ቀጥላ እዚህ ድረስ ጸንታ ቀጥላ በደንብ አካል መሆኗን አሳይታናለች። መላውን የረዳቸውን ሕዝብም በእንባ ተሞልተው መርቀዋል። አሁን የቤት ዕዳቸው ተዘግቷል። ቀጣዩ እርምጃ የተረፈውን ገንዘብ በመጠቀም የአቶ ለማን የሕክምና ክትትል በሀገር ውስጥ ማድረግና ሙሉ በሙሉ ወደ ጤንነታቸው እንዲመለሱ ማድረግ ነው። ይህ ታሪክ የሚያስተምረን ትልቅ እውነት አለ። እውነተኛ ፍቅርና ታማኝነት በፈተና እሳት ውስጥ አልፎ ያሸንፋል። የደግ ሕዝባችን አብሮነት ደግሞ በክፉ ቀን ሁልጊዜም ጋሻ ይሆናል። እውነተኛ ፍቅር አያረጅም። የሰው ልጅ ደግነት ደግሞ ፈጽሞ አይጠፋም። መሌ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ያለ ትዳር ይስጣችሁ። አሜን እያላችሁ ኮሜንት ላይ አስቀምጡልኝ። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሚስት እቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቅን? ሪሞት ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት እሺ አጫዋች የፀጉር ማበጠሪያ። እሺ ፍቃዱ አሳይልኝ። የቤት ጫማዋ ነው የሚጠፋባት። ብዙ ይጠፋብሻል ማለት ነው። ልጆቹ ጋር ስወከፍ ይጠፋብሻል። እውነት ነው ነው። እሺ ትዕግስትዬ አንቺስ? ሪሞት ይሁንልኝ በቃ ይሁንልኝ ነው እንዴ? ታይገደልሽ የሚጠፋብን ነገር አለ። ተይ ሪሞት ይሁን። መክብብ አሳይልኝ። ክብሪት አይጠፋብሽም? ክብሪት ተይ ይጠፋብሻል። እንግዲህ ሆኗል። አዎ ክብሪት ሆኗል። ሁለተኛው ጥያቄ ለባሎች ቀርቦ የነበረው ግብዣ ልትሄዱ ነው እንበል። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። አጫዋች አንድ ሰዓት ይፈጅብሻል። እሺ ፍቃዱ አሳይ። አንድ ሰዓት። አንቺስ? 2 ሰዓት 2 ሰዓት ይፈጅብሻል? 3 ሰዓት 2 ሰዓት። አንዱን ሰዓት ንገሪ። ተኳኩሎ ለብሶ ለመውጣት ተኳኩሎ ለባብሶ ለመውጣት በቃ ግብዣ ልትሄዱ። እሺ 30 ደቂቃ። እንዴት ነው ከ3 2 1 ብለሽ 30 አይደረሽም? ያው እዘገያለሁ በጣም እና ለባብሶ ለመውጣት 30 ደቂቃ ይበቃሻል? 30 ደቂቃ። እርግጠኛ ነሽ?
አሳይል 30 ደቂቃ እሺ ትግስት አንቺስ 1 ሰዓት 1 ሰዓት ፈጅብሻል አሳይልኝ መክብብ 1 ሰዓት ሶስተኛው ለባሎች ቀርቦ የነበረው ጥያቄ ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀች ማንን ነው ብለን ነበር የጠየቅነው ትግስት ማንን ነው ለመጀመሪያ ጊዜ መክብብን ያስተዋወቅሽ ለምለም ምንሽ ናት ጓደኛዬ ናት ለምለም ጓደኛሽ ልቀይረው እሺ አይ ለምለም ትውለቅ ለምለም ትሁን ሙች ለምለም ትሁን አሳይልኝ መክብብ ነበር መቀየሪያት አጫጭ ለመጀመሪያ ጊዜ ማንን ያስተዋወቅሽ ትግስት ምንሽ ናት ጓደኛሽ ትግስት ፍቃዱ አሳይ ትግስት አሜን ለመጀመሪያ ጊዜ ለማን ያስተዋወቅሽ መሲ ምንሽ ናት ጓደኛዬ መሲ አሳይልኝ በለጠ ሁለተኛው ዙር የእንተዋወቃለን ጥያቄዎች እንዳያችሁት ነበር ቆንጆ ቆይታ እንደነበረን እርግጠኞች ነን አሁን ወደ ውጤቱ እንሄዳለን ማለት ነው በዛሬው የእንተዋወቃለን ውድድር ላይ አሜንና በለጠ 30 ነጥብ አምጥተዋል አጫዋችና ፍቃዱ 25 ነጥብ አምጥተዋል ትግስትና መክብብ ደግሞ 15 ነጥብ አምጥተዋል ክብሪቷ ናት ጉድ የሰራች ግን በመግቢያችን ላይ ምን ብለን ነበር ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለ ስትናገር የድምጽና የምስል መረጃ ተይዞባል በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው የዛሬ ቪዲዮአችን እነዚህ መስሉ ነበር ዘና ፈታ እንዳላችሁ ተስፋ አድርጋለሁ እስካሁን ድረስ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ የምትለውን በተን በመጫን ቤተሰብ መሆን ትችላላችሁ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ